የዩኒቨርሲቲ ዲግሪ ብቻውን ሀብታም አያደርጋችሁ። ኤአይ ብዙ ስራዎችን ሪፕለስ እያደረገ ነው። አውቶሜሽን እያንዳንዱ ነገሮች እየቀየረ ነው። ነገር ግን አሁን ላይ ትክክለኛውን ዲጂታል ስኪል የተማሩ ሰዎች ብዙ ዶላርን ሜክ እያደረጉ ነው። ብር አይደለም ያልኩት፣ ዶላርን እጅግ በጣም ብዙ ዶላርን እያገኙበት ነው ያሉት። በዚህ ቪዲዮ 5 እጅግ በጣም ወሳኝ የሚባሉ የዲጂታል ስኪሎችን አሳያችኋለሁ። አምስተኛው እጅግ በጣም ወሳኝ የሆነ ስኪል ስለሆነ ቪዲዮውን እስከ መጨረሻው ተመልከቱ። መጨረሻ ላይ አንድ አሪፍ የሆነ ቲፕ ነግራችኋለሁ። ቪዲዮውን ላይክ ከማድረግ ጀምሩ። ወደ ቪዲዮ። የመጀመሪያው እና እጅግ በጣም አስፈላጊ የሆነው የዲጂታል ስኪል ኤአይ ፕሮምፕት ኢንጂነሪንግ ነው። ይህ ምን ማለት ነው? ኤአይን እንዴት ነው መጠቀም የምችለው? ኤአይን እንዴት ነው ማዘዝ የምችለው? ይሄ ለሁሉም ስኪል ቤዝ ነው። እያንዳንዱ ስኪል ላይ ኤአይን ስለምንጠቀም ይሄ እጅግ በጣም ወሳኝና አስፈላጊ ነው። ኤአይን እንዴት ነው ማዘዝ የምንችለው? እንዴት ነው መጠቀም የምንችለው የሚለውን ካወቃችሁ ኤአይን ተጠቅማችሁ እያንዳንዱን ነገር መስራት ትችላላችሁ። ኤአይን በአግባቡና በትክክል መጠቀም የምትችሉ ከሆነ እነዚህን ነገሮች በስርዓት መጻፍ ትችላላችሁ። አርቲክል፣ ቢዝነስ አይዲያ፣ ማርኬቲንግ ፕላን፣ ዩቲዩብ ስክሪፕት፣ ኢቨን ፉል ቢዝነስ መጻፍ ትችላላችሁ። ለምሳሌ ወደፊት አንድ ትልቅ ቢዝነስ 10 ሰዎችን ከሚቀጥር አንድ ኤአይን በትክክል መጠቀም የሚችል ሰው መቅጠርን ይመርጣል። ይህንን ደግሞ ወደፊት የምታዩት ይሆናል። ስለዚህ እናንተ ኤአይን ተጠቅማችሁ አሁን ላይ አንድ ለምሳሌ የዩቲዩብ ስክሪፕት ለማዘጋጀት 8 ሰዓት የሚፈጅ ከሆነ ኤአይን ተጠቅማችሁ በአንድ ሰዓት ውስጥ በ30 ደቂቃ ውስጥ የዩቲዩብ ስክሪፕት ማዘጋጀት ትችላላችሁ። ስለዚህ የመጀመሪያው ወሳኙ ነገር ኤአይን ፕሮምፕት ኢንጂነሪንግ ነው። ኤአይን እንዴት ነው ማዘዝ የሚችለው? እንዴት ነው መጠቀም የሚችለው? ይሄ ለየሁሉም ስኪል ቤዝ እና መሰረት የሆነ ነገር ነው። ስለዚህ ይህንን ስኪል ችላ ልትሉት አይገባም። ሁለተኛውና ወሳኙ የዲጂታል ስኪል ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ወሳኝ ያደረገው አሁን ላይ ለራሳችሁ እንኳን በመስራት ገንዘብን ጀነሬት ማድረግ ትችላላችሁ። እንደ ዩቲዩብ፣ እንደ ቲክቶክ እና ኢንስታግራም ያሉ ፕላትፎርሞች ላይ ሰዎች ቪዲዮ እየሰሩ እዛ ላይ አፕሎድ በማድረግ ከፕላትፎርሞቹ ገንዘብን ማግኘት ችለዋል፣ ብዙዎቹ ማለት ነው። ስለዚህ አሁን ላይ ቪዲዮ ኤዲት በማድረግ ለሰዎች እንኳን ባትሸጡት ለራሳችሁ ተጠቅማችሁ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ቪዲዮ ኤዲት ለማድረግ እንግዲህ ወሳኝ የሆኑ ቱሎች በስልክም በኮምፒውተርም አሉ። እናንተ ስልክ ከሆነ ያላችሁ ምንም ሌላ ወጪ ውስጥ ሳትገቡ ሳትጨናነቁ በስልካችሁ መስራት ትችላላችሁ። ካፕከት በጣም ምርጥ የሆነ ቪዲዮ ኤዲቲንግ ነው። አፕሊኬሽንም አለው በስልካችን ላይ ካፕከትን ተጠቅመን መስራት እንችላለን። ስለዚህ በስልካችንም በኮምፒውተራችንም ማድረግ ስለምንችል ያን ያህል ልትጨነቁበት አይገባም። ዋና የእናንተ ኢንተረስት እና የእናንተ ፍላጎት ነው። የተሻለ ነገር መስራት ትችላላችሁ። ካፕከትን ተጠቅማችሁ በስልካችሁ የተለያዩ ቪዲዮዎችን መስራት ትችላላችሁ። ለዩቲዩብ የራሳችሁ የዩቲዩብ ቻናል ከፍታችሁ በካፕከት ቪዲዮ ኤዲት ማድረግ ትችላላችሁ። ወይንም ደግሞ ለክላይንት አፕወርክ ላይ፣ ፋይቨር ላይ የምትሰሩ ከሆነ ቪዲዮ ኤዲት አድርጋችሁ ለክላይንት መስራት ትችላላችሁ። እንደዚሁም ደግሞ ፌስለስ የዩቲዩብ ቻናሎችን በቪዲዮ ኤዲቲንግ መስራት ትችላላችሁ። እንደዚሁም ደግሞ ቪዲዮ ሰርታችሁ ለአንድ ሰው መሸጥ ሊሆን ይችላል። ለምሳሌ ፌስለስ የሆነ ሞቲቬሽናል ቻናል ካገኛችሁ ያ ሞቲቬሽናል ቻናል ሰውየውን አናግራችሁት ባለቤቱን ለሱ ቪዲዮ ሰርታችሁ መሸጥ ትችላላችሁ። ስለዚህ ቪዲዮ ኤዲቲንግ በጣም ብዙ ስራዎች አሉት ማለት ነው። ከራሳችሁ ጀምሮ ወደ ክላይንት እንደዚሁም ወደ ፍሪላንሲንግ በመሄድ ብዙ ስራ መስራት ትችላላችሁ። ወሳኝ ስለሆነ ቪዲዮ ኤዲቲንግ ከአሁኑ በስልካችሁ መማር ትችላላችሁ። በቪዲዮ ኤዲቲንግ ልትሰሯቸው የምትችሏቸውን ስራዎች አይተናል። ስለዚህ ቪዲዮ ኤዲቲንግ ተምራችሁ ወደ ስራ መግባት ትችላላችሁ ማለት ነው። ሶስተኛው ወሳኝ የዲጂታል ስኪል ፍሪላንሲንግ ኤንድ ሪሞት ወርኪንግ ነው። ፍሪላንሲንግ ኤንድ ሪሞት ወርኪንግ ምንድን ነው? ለሆነ ክላይንት ወይንም ደግሞ ለሆነ ካምፓኒ የሆነን ሰርቪስ መስጠት ስትችሉ ከዛ በኋላ ያ ካምፓኒ ለእናንተ የሚከፍላችሁ ከሆነ ፍሪላንሲንግ ኤንድ ሪሞት ወርኪንግ እንለዋለን። ፍሪላንሲንግ ተመራጭ የሆነ የዲጂታል ስኪል ነው በአሁኑ ሰዓት። አራተኛው ስኪል አሁን ላይ እየተስፋፋ ያለው ዲጂታል ማርኬቲንግ ነው። አሁን ላይ ሁሉም ነገር ኦንላይን እየሆነ መጥቷል። ትልልቅ ቢዝነሶች በቲክቶክ አካውንት እየከፈቱ ቲክቶክ ላይ እየሰሩ ነው። አስተውላችሁ ከሆነ አሁን ላይ ይህ ነገር እጅግ በጣም እየተስፋፋ እንደሆነ እንድትገነዘቡ የሚያደርጋችሁ ነገሮች የተመለከታችሁ ነው። አሁን የምነግራችሁ ነገሮች የምታውቁ ከሆነ ፌስቡክ አድስ፣ ኮንቴንት ስትራቴጂ፣ ብራንዲንግ፣ ኢሜይል ማርኬቲንግ እነዚህ ነገሮች ቢዝነሳችሁን እንድታሳድጉ የሚረዳችሁ ነገሮች ነው። ስለዚህ ዲጂታል ማርኬቲንግን የምትሰሩባቸው መንገዶች
እነዚህ ናቸው። አሁን ላይ በደንብ ዲጂታል ማርኬቲንግ የሚሰራበት ፌስቡክ አድስ ነው። ስለዚህ እነዚህን ነገሮች የምታውቋቸው ከሆነ ዲጂታል ማርኬቲንግን መስራት ትችላላችሁ። የማታውቁ ከሆነ ደግሞ እነዚህ ነገሮች ይበልጥ ሰርች ማድረግ እንደገናም ደግሞ እኔም እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልን። እነዚህ ነገሮች ላይ ቪዲዮ ይሰራላችኋል። አምስተኛው እና እጅግ በጣም ወሳኝ የሆነው የዲጂታል ስኪል ደግሞ ፐርሰናል ብራንዲንግ ነው። ኢን ዘ ፊውቸር ሰዎች የሚያምኑት ትልልቅ የሚባሉ ቢዝነሶችን ሳይሆን ሰዎችን ነው የሚያምኑት። ኮንቴንት ክሪኤተር የሆኑ ሰዎች፣ ትልልቅ ዩቲዩበሮች፣ ትልልቅ ፎሎወርስ ያሉ ሰዎች፣ እነዚህ ሰዎች ነው ሰዎች እያመኗቸው የሚመጡት። ምክንያቱም አንድ ሰው ትልቅ ፎሎወር ካለው የሚታመን ከሆነ ሚዲያ ላይ የሚታወቅ ከሆነ ያጭበረብራል ብለው አያስቡም። ስለዚህ እነሱ ሰዎች ላይ ትረስት ያደርጋሉ። እነዛ ሰዎች ደግሞ ፐርሰናል ብራንዲንግ መስራት ይችላሉ። ስለዚህ አምስተኛው ስኪል ፐርሰናል ብራንዲንግ ነው። አሁን መጨረሻ ላይ ነግራችኋለሁ። ወደ አልኩት ቲፕ ደርሰናል። አሁን የምነግራችሁ ቲፕ ፊውቸር ሪያሊስቲክ ይባላል። ወደፊት የሚፈለጉ ሰዎች ምን አይነት ሰዎች ናቸው ካላችሁ፣ ወደፊት የሚፈለጉ ሰዎች ነገሮችን ቶሎ አዳፕት ማድረግ የሚችሉ፣ ቶሎ በፍጥነት መማር የሚችሉ፣ እንደዚሁም ደግሞ ኤአይን መጠቀም የሚችሉ ሰዎች ናቸው ወደፊት ላይ በደንብ የሚፈለጉ ሰዎች። ስለዚህ እናንተ እነዚህ ነገሮች ላይ ፎከስ ሆናችሁ መስራት ይጠበቅባችኋል። ነገሮች ቼንጅ ሲያደርጉ እናንተ ከነሱ ጋር ቶሎ ብላችሁ አዳፕት አድርጋችሁ መለወጥ፣ መማር ያለባችሁ ነገር በፍጥነት መማር፣ ኤአይን ደግሞ በሚገባ መጠቀም መቻል አለባችሁ። ስለዚህ እናንተ እነዚህ ነገሮች አሟልታችሁ እየሞከራችሁ እየሰራችሁ ከሆነ እመኑኝ ቢበዛ የዛሬ 2 ወይም 3 ዓመት ትልቅ ደረጃ ላይ ትደርሳላችሁ። ፊቸራችሁን መለወጥ ትችላላችሁ። ገንዘብ ሜክ ማድረግ ትችላላችሁ። ስለዚህ በአንድ የሚሆን ነገር የለም። እናንተ ግን እየሞከራችሁ ቆዩ እላለሁ። ወደፊታችሁን ለመለወጥ ሲሪየስ ከሆናችሁ ኮሜንት ሴክሽን ላይ ፊውቸር ሚሊነር ብላችሁ ኮሜንት ጻፉልኝ። ይህን ቻናል ሰብስክራይብ አድርጉ። አሁን የነገርኳችሁን እያንዳንዱ ዲጂታል ስኪል ስቴፕ ባይ ስቴፕ ሮድማፕ እሰጣችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ። ቻው